በኢሬቻ ሃይማኖት በዋቄፈና ሃይማኖት አሪቲ ያለው አሪቲ፣ ግራዋ ያለው ግራዋ፣ ጡንጂት ያለው ጡንጂት፣ በሶ ብላ ያለው በሶ ብላ፣ ግራዋ ያለው ይኑር አይቁር፣ ጠጅ ሳር ያለው ብቻ የሆነ ነገር ይደረጋል። ቄጤማ ይደረጋል። እውነት ወደ ወንዙ ውስጥ ይደረጋል። የቻለ ዶሮ ያልቻለ ጥንቸል፣ ጅግራ፣ ቆቅ ያገኘ ደግሞ በግ፣ ፍየል፣ በሬ ያርዳል። አርዶ ሳንቲም የሚጥላለ ምንም። የደብረ ዘይት ልጆች ይሄን ያደርጉ። ዶሮ ይጣላል። የደብረ ዘይት ልጆች ዋና ዋኝተው ዶሮቹን አውጥተው ይሸጡ ነበር፣ ትምህርት ቤታቸውን ይማሩ ነበር የሚሉ ነገር ትምጭ። ሳንቲም የሚጥሉትን ብሩን እየለቀሙ ይዘው ይሄዳል። በእምነቱ ስለሚያዝ እኛ ቁልቢ ስንሄድ ጉድጓድ ተቀምጦ እዛ ወርቅ ይጣላል፣ ገንዘብ ይጣላል፣ ብር ይጣላል። አስራት ነው። ከስር ደግሞ ካህናቱ ተቀምጠው ያን ቆጥረው የኢትዮጵያ ገንዘብ ሚኒስቴርና የኢትዮጵያ ጠቅላይ ቤተ ክህነት ቆጥረው ገንዘቡን ይዘው ይመጣሉ። ከመላው ዓለም የሚሄድ ሰው ገንዘቡን እዛ ይጥላል። ልክ እንደዚህ እዛ ዋቄፈና ጋር ግን የሚቀበለው ሌላ ነው፣ መንፈስ ነው ተብሎ ስለሚታመን የሚጣለው የሚታረደው ቂቤ የሚቀባው ምን የሚለው ለመንፈሱ ነው። ሃይማኖታቸው ነው። በቃ ሊከበር ይገባል። ስለዚህ ዋቄፈናዎቹ ይሄን መግለጫ ሲያወጡ እነ ሽመልስ አብዲሳ አዘዙ። ተዋረድን ዘንድሮ፣ ተበላን ዘንድሮ ብለው ሽማግሌዎቹን አሰሯቸዋል። እንግዲህ ሽመልስ ጴንጤ ነው። ምን አገባው በሰው ሃይማኖት? አብይ አህመድ ምን አገባው በሰው ሃይማኖት? ጴንጤዎች ምን አገባቸው? በእውነት አብይ አህመድ እስላምም ነው ጴንጤም ነው። ምን አገባው በእውነት? እነዛ ሽማግሌ ታስረዋል አሉ። አሁን ይፈቱ አይፈቱ አላውቅም። እባካችሁ የምታውቁ ሰዎች ንገሩን። ድምፅ እኑ ናቸው። የዋቄፈና ለአህመዲን ጀበል ድምፆኛለሁ፣ ለጴንጤ ድምፆኛለሁ፣ ለእስላም ድምፆኛለሁ፣ ለኦርቶዶክስ ድምፆኛለሁ፣ ለዋቄፈናም እኔ ድምፅ ሆናለሁ። በእውነት ሽማግሌ መታሰር የለባቸው። እኛ አባት ታስረዋል አሉ። አባቴ እንግዲህ ያዛቸው እንግዲህ አባቴ እርሶን እኔ አመሰግኖታለሁ። በእውነት እናንተን የመሰለ ትልልቅ ሰው መኖሩ በእናንተ ሃይማኖት ውስጥ መኖሩ ራሱ በጣም በጣም ጥሩ ነው። ሰው ጠፋ ባልንበት ሰዓት እናንተ መታችሁ ገላገላችሁ እና እውነት ታስረው ከሆነ አባቴ እኔ ድምፅ ሆኖታለሁ። በእውነት ሁላችሁም ድምፅ አትሆኗቸው። ሁላችንም ድምፅ እንሆናቸዋለን በእውነት። ስለዚህ እኚህ አባት ታመጣልኛለህ በተናገሩ እንትን ብለዋል። እነ ሽመልስ አብዲሳ እነ ያሬድን ድራማ አሰሯቸው። ምንድን ነው ድራማው? አብረን እንመልከት፣ አብረን እንከታተል። ደብረ ዘይት ድረስ ሰውየው የተያዘው ሰውዬ የደነገጠውን ላይ መስል ኮፍያ አድርጎ መነጽር አድርጎ ሌላውም እየተመታ እነ ያሬድ ሃይማኖተኛ ሆኖ በቃ ለባህላቸው እንትን ብለው ከዛ ወንዝ ውስጥ ዶሮ ሊጥል ሲል ያሉት እንትን ቁረጣ ጥቁሯን ቁረጥና እባክህ ወደዚህ ጋፋቱ ተደፍሯል። ድምፅ ልንሆናቸው ይገባል። በሬ ማረድ ካልቻለስ፣ በግ ማረድ ካልቻለስ የሰውዬ በእምነቱ መሰረት መጥቶ እዛ ዛፉ ስር ሊያደርግን የመጣው ያሬድ ምን አገባው? ባለፈው ኦርቶዶክስን ሰድቦ ካህናትን ሰድቦ ታስሮ ነው የወጣው። አሁን ዋቄፈናዎችን እንዲህ ማሸማቀቅ እንዲህ ማዋረድ ተገቢ ነው ወይ? ያናድዳል። ብስጭት ነው የምለው። እስቲ እንስማ፣ አብረን እንስማ እስቲ። ይሄም አብሮት ባለፈው ሲሳደብ የነበረ አልታሰረም፣ ግን ይቅርታ የጠየቀ ነው። ያሬድ ልጅ ያሬድ የሚባለው ግን አሁንም አልታረመም። ነውር ነው። የዋቄፈና ሃይማኖት መናቅ ነው። እስቲ እንስማው። ሬቻ የሴጣን አይደለም። እነዚህ ናቸው የሴጣን የሚያዙት። ይኸውላችሁ ስዕል እየሳልኩ ነበር እዚህ ሬቻ አርሰዲ ቦታ ላይ ድምፃችሁ በኦሮሞ ስም አሁን ልጅ ያሬድ ብሎ ኦሮሞ የሸዋ ኦሮሞ ነው። በኦሮሞ ስም የሚነገደው ንግድ በእውነት ኦሮሞዎች ይሄ እንዲህ አይነት እንትን ሲመጣ እንትን ማለት አለባቸው። አዎ ስሟቸው፣ ሽማግሌው የሚሉትን ስሟቸው፣ አምጣቸው እስኪ። በቂ ቦታ አለው፣ የራሱ ቦታ አለው፣ እናከብርለታለን። በነገራችን እዚህ ላይ የሚሰሙ ሰዎች እንትን ካሉ ፕሮቴስታንቶች ሲያደርጉ ባይና ይቻለሁ። እናቴ ታመዲን ጀበል ታብይ አህመድ ጋማ እንዴት ይጣላሉ? አባቴ ያው የፈረደባት ኦርቶዶክስ እኛ ይገባናል፣ እውነት ይበሉን፣ እኛ ይገባናል። ጴንጤዎቹም ያው ይገባቸዋል፣ ግን እስልምናው እንትን ጥሩ አይደለም።
እንደዚህ ብልህ መሆን እንትኑ የወደቀ ደመራውና እንትን እናቴ አህመዲን ጀበል ወይ ደግሞ ሙጂባ ሚኖ አይፋታውትም አባቴ። ቀጥል የኛ ምን አለ አሁን ህግ ቢከበር እውነት ነው። የረመዳን የመውሊድ ክርስቲያኑ ሄዱ አሁን ከበሮ ቢመታ አስባችሁታል? ሙስሊሞቹ ተሰብስበው አላሁ አክበር ሲባል ስግድ ሲሉ ከኋላ ደግሞ ኦርቶዶክሱ መጥቶ በእምነታቸውን ለመደገፍ ነው ብሎ ንሴብሖ ቢል አስባችሁታል? ከበሮ እየመጣ ወይም ደግሞ የፕሮቴስታንቱ ኢየሱስ የኢየሱስ ወታደር ነኝ ቢል የሰገደው ራሱ የምን ወታደር መጣ ብሎ እናቴ ይነካዋል። እስላሞች በሚሰግዱበት ቦታ ክርስቲያኖቹ ድምፅ አጥፍተው ድምፅ ቀንስ ይሄዳሉ። ኦርቶዶክሶቹ በሚያደርጉበት ቦታ እኛ እንኳን ተንቀናል። የእኛ ችግር የለውም። ዘመናችን አይደለም ጊዜያችን አይደለም። ዘመን እስኪመጣ መጠበቅ ነው። እኛ እንኳን እዚህ ለቁጥር የሚገባ አይደለም። ቢሆንም ግን መከበር አለበት። ኦርቶዶክስን አታክብሩት፣ ግድ የለም የሚከበርበት ቀን ይመጣል። ሙስሊሞቹም በፕሮቴስታንቶቹም እንደዛው ምን መከበር ዋቄ ፈናዎቹ መከራል። የጥምቀት ዕለት አሁን ሙስሊሞቹ መጥተው ታቦት እየሸኘን ቢሉ እንዴ ምን መጣር እንዴ የሚባሉ ያዘው እኮ ነው የሚባሉ። አይባልም። ወራዳነት ነው ይሄ፣ ነውር ነው ይሄ። ህይወት ያለው ጥርስ ያለው ሲኖዶስ ቢሆን የነዚህን ቆባቸውን ገፎ አንስቶ ወደ መዝገብ ቤት ነበር። ግን ምን ይደረግ፣ ስርዓቱ ዘመኑ ኦርቶዶክስ በመላው ዓለም በዓለም አቀፍ ደረጃ የምትዋረድበት ዘመን ስለሆነ ይሄ ሆኗል ማለት ነው። ለምሳሌ ዘመኑ ኦርቶዶክስን ማዋረጃ ስለሆነ እንጂ ይሄን ጳጳስ ተመልከቱት እስቲ፣ ላስታውሳቸው። መኖክሴውን መጀመሪያ አምጣው። ሼር አድርጉ፣ ኮፒ ሊንክ ሼር አድርጉ። ይሄ ቢዘጋ ይሄ ቴሌቪዥኑ አይዘጋም። በዚሁ እንቀጥላለን። ስለዚህ ይሄ ሰውዬ የጨረቃ ጳጳስ ሆነ። የጨረቃ ጳጳስ ከሆነ በኋላ ሌሎቹ ይቅርታ ጠይቀው ሲመለሱ አልመለስም፣ አንዴ ተሹሜያለሁ ምን አገባኝ ብሎ በዛው ቀረ ማለት ነው። በዛው ቀረ። አሁን ምን እንደሚያደርግ እንመልከት። ኮፒ ሊንክ ታች ያላችሁት ባካችሁ 12000 አድርሱት፣ 12000 አድርሱት። ኮፒ ሊንክ ባይሆን ኖሮ ይሄ ሰው የተከበረውን የአንድ ቤተ ክርስቲያን ቆብ አስኬማ የሊቃነ ጳጳሳትን አስኬማ ጭኖ የአባ ገዳ ባንዲራ የዋቄፈና እንትን ይዞ ደም ለመቀባት ኢሬቻ ለማክበር ይወጣ ነበር። ግንስ ዘመኑ የኛ ነው፣ የኦሮሞዎች ነው። በዚህ በኦሮሞ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋረድ አለባት። ማን ወንድ ነው የሚጠይቀን? አንድ ፖሊስ ያልሆነ ሰው የአዲስ አበባ ፖሊስን፣ የኦሮሚያ ፖሊስን፣ የአማራ ፖሊስን ቆብ ቢያደርግ፣ አንድ ፌዴራል ፖሊስ ያልሆነ ሰው የፌዴራል ፖሊስን ደንብ ልብሱን ቆቡን ቢያደርግ፣ አንድ መከላከያ ያልሆነ ሰው የመከላከያ ቆብ ቢያደርግ ስርዓቱ ይታገሰዋል? አይታገሰውም። አንድ እስላም ያልሆነ ሰው ያልተሾመ ሰው ሀጂ ነኝ ሙስጠምን ብሎ ቢመጣ እስልምና ይታገሰዋል? አይታገሰውም። ኦርቶዶክስስ እንድትዋረድ፣ እንድትሰደብ፣ እንድትንቋሸሽ፣ እንድትጠላ አያችሁ ይላል። አያችሁ ጴንጤዎቹ አሁን ጸጥ ብለዋል። ፓስተሮቹ ጸጥ ብለዋል። እነ ቀለሜ ጸጥ ብለዋል። ምናምን ብለዋል። ነገ እኮ ሊሳደቡ ነው። ኦርቶዶክስ ማለት እኮ እንዲህ ነው ይላሉ። ይሄ ድራማ ለመስራት የመጣ ህግ ቢኖርስ ማን አርጋለህ? ማን የሰጠህ? ዓለም አቀፍ እኮ ነው ይሄ። የግብፅ ኦርቶዶክስ፣ የአርመን ኦርቶዶክስ፣ የሶሪያ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ የኤርትራ ኦርቶዶክስ፣ የህንድ ኦርቶዶክሳውያን ሊቃነ ጳጳሳት የሚያደርጉት አስኬማ ነው። ከነሱ ውጭ ማንም አያደርገውም። ይሄ ቦዘኔ እሱን የሾመው ሳዊሮስ እሬቻን እያከበረ ያዋርደናል። ይሄኛው ደግሞ
ይህን ቆብ አድርጎ ተወግዞ የተለየ ከቤተ ክርስቲያን አገልግሎት ውጭ ያለ ሰው ቤተ ክርስቲያንን ለማዋረድ ይመጣል። ይህንን ኦሮሞዎች ስታዩ መናደድ ነበረባችሁ። የኦሮሞ ኦርቶዶክሶች መቁሰል ነበረባችሁ፣ መናደድ ነበረባችሁ፣ መጠየቅ ነበረባችሁ። ግን እንዴት ከኛ ጥያቄ እኮ ነው የምጠይቀው። እስላም ቢሰማ የሚፈርድልኝ፣ ጴንጤ ቢሰማ፣ ትክክለኛ ጴንጤ ቢሰማ የሚፈርድልኝ፣ መንግስት ቢኖር ስርዓት ቢኖር የሚፈርድልኝ፣ ጩጬዎች ህፃናት ስርዓት ይዘው መንግስት ይዘው ኢትዮጵያን የምታክል ሀገር አንሰው የሚያሳንሱ መሃይሞች፣ ደናቁርቶች ህግ የበላይ እንዳይሆን፣ ህግ መጫወቻ መዋረጃ እንዲሆን፣ ሰዎች በሁሉ ነገር ተስፋ እንዲቆርጡ፣ ዜጎች ተስፋ እንዲያጡ ለማድረግ የተሰራውን ስራ መቃወሜ ያስነቅፈኛል ወይ? ይህንን አህመዲን ጀበል እንዲህ እየወገርኩት ይታዘበኛል? ሙጂብ አሚኖ ይህንን እንዲህ በማለት ይታዘበኛል? አይታዘበኝም። ማዋረዱ ኦርቶዶክስን፣ ማሳነሱ ኦርቶዶክስን እንደዛ ቢሆንም ማለት ነው። ጨዋታው ሌላ ነው። ለምሳሌ ካቶሊኮች ምን ይጠቀማሉ? ካቶሊኮች በግልጽ ኦርቶዶክሳውያን ጳጳሳት፣ ኦርቶዶክሳዊ ሲኖዶስ ሲሳሳት እና ህዝቡን ትቶ ለመንግስት ሲያድር ሲያጎበድድ እና አባ ብርሃነ መስቀል ይወጡና እንዲህ ማለት ትክክል አይደለም ይላሉ። ተመልከቱ። እና እነ ብፁዕ ቅዱስ አቡነ ማትያስ እና ምናምን ግር ብለው ደመራው ሳይለኮስ ፈርጥጠው ሲሄዱ፣ ሸሽተው ሲሄዱ፣ ያንን የተቀደሰ ሃይማኖት በዓል አጣጥለው ሲሄዱ አባ ብርሃነ መስቀል ካቶሊኩ ሞኝ ናቸው። ከች እዛ ደመራው እስኪወድቅ ቆመው ኦርቶዶክሳውያኑ እየመጡ ፎቶ ይነሷቸዋል። እሳቸው ደግሞ መስቀል ያሳልሟቸዋል። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። በራሳችን እርሻ ላይ በራሳችን ሜዳ ላይ የእኛዎቹ አንጠባጥበውን የሄዱት እኛን በጎች እየበሉ ሰብተው ወፍረው ደልበው የተቀመጡት ክብራቸውን ዝናቸውን ላይ ሰቅለው በጎቻቸውን በትነው ሲሄዱ ካቶሊካዊው አባ ብርሃነ መስቀል ይመጣል፣ አባ ደምረው ይመጣል። እግዚአብሔር ይባርካችሁ ልጆች፣ እግዚአብሔር ይባርካችሁ። አባታችን የት ነው ቤተክርስቲያኑ? እዚች እንትን ጋር ሴንት ሜሪ ጋር፣ እዚህ ቀበና ጋር ኪዳነ ምሕረት አለችን። እዚህ ደግሞ እንትን መድኃኔዓለም አለን። እዚህ እንትኑ ምንድን ነው ስሙ? ለጋር ጋር መድኃኔዓለም አለን። እሑድ እንዳትመጡ። ቅዳሴው ተመሳሳይ እኮ ነው። ወረብ አለ፣ ሰዓታት አለ። ስጋው ደግሞ ላይ ብቻ ነው የምንሳሳተው ምናምን። እግዚአብሔር ይባርካቸው። የዘንድሮ ደመራ ይላል። ካቶሊክ እኮ ደመራ አያውቅም። ካቶሊክ ደመራ አያውቅም። ካቶሊክ ቅዳሴ አያውቅም። ካቶሊክ ወረብ አያውቅም። ካቶሊክ የሚመራው በሮሙ ካቶሊክ ህግ መሰረት። የኢትዮጵያው ካቶሊክ ግን ራሱን ቀይሮ እንደ ቃና ዘገሊላ ውሃ ወደ ወይን ጠጅ ራሱን ቀይሮ ይመጣና ራሱን ይቀይራል። ልክ እንደዛው ማለት ነው። ኦርቶዶክሳውያኑ ሲያዋርዱን ፓርላማ የገባው ዋሃቢው ኦሮሞው ኡስታዝ ደግሞ የሚለውን ስም አምጣልኝ። ኡስታዙ አሁን እስላሞች እንዴት እንደሚደሰቱ ተመልከቱ። እኛ ኦርቶዶክሳውያን አንገታችንን አስደፉን። ኦሮሞ ተጠቃቅሶ ማለት ነው፣ ከትግሬ ጋር ተጠቃቅሶ ማለት ነው። ሁለቱም ይቺን ኦርቶዶክሳዊት ቤተክርስቲያን አማራን የጎዱ መስሏቸው